ወይ ቡዳ በላኝ እናንተ ሀዲቃስ መጣ ምንድነው ብቻ ይፈልጋል እዚህ ጋር እየተተኩ እየሰማሁ ያለው ማየት ይፈልጋል እዚህ ጋር ሆይ በህልምሽ ነው በለኝ ብዬ አሁን አልነቃችም ማለት ይቻላል። ትሪፕል ምናምን ሲመጣ እንጠቀም። አንድ ጎማ አይነፋም ነው ጨዋታ ታይሚንግ እንጠብቅ። ትሪፕል ምናምን ደብል ሲመጣ እንጠቀም። ብቻ ነው እዚህ ጋር በሶስት ኖርማል ግን ከአንቺ አልፋታሽ አንድ ሰው ነው ትሪፕል ነው። አሁን ተጠቀም። የመጡልን ድሎች እንጠቀም። ትሪፕል ነው። ስራው ስሰራው ሄርሜላ የገዛችው ወርቅ ብዬ ገና ከመግቢያ ላይ ተናግሬ ነበር እና እናንተ ቆይ ቆይ ሩታ እርግጠኛ ነሽ ማለት ያነጭ ቅማል መጥቶ በርዞሽ እንዳይሆን ያነጭ ቅማል ነጭ እባብ ማለት እያለ ልጅ ሩታዬ እርግጠኛ ነሽ ወይ? ሩታዬ ይሄ ነገር እውነት አብርሽ ካደረገው ማለት እውነት ሄርሜላስ ገዝታ ለአብርሽ ሰጥታው ከሆነ ማለት ነው። አብርሽ ደግሞ ልክ እንደራሱ አምጥቶ ስጦታ እየሰጠሽ ከሆነ ማለት ነው እኔ አልፋታውም ሩታ፣ እኔ አልፋታውም። ነገር ግን እስኪ ግራ ቀኝሽን ዞር ብለሽ ማነው ይሄን መረጃ አምጥቶ የሰጠሽ? እኔ ባዜ ዛሬ አሁን አብርሽም ብረታው በጣም ብዙ እይታ አገኘ፣ ግን አላስመስልም። ሩታ ከማን ይህን መረጃ የሰማሽው? ምን አይነት ሰው ነው ይህንን መረጃ አምጥቶ የነገረሽ? ምክንያቱም በዙሪያችሁ ጠላት አለ አይደለ እንዴ? እኔ ከሴፍ ጋር ለማጣላት ብዙ ሰው ብዙ ነገር አድርጓል። ከአብሳላት ጋር ከልጄ ከአባቷ ጋር እንድንለያይ ብዙ ጥረቶች ተደርገዋል ማለት ነው። ነገር ግን እኔ ብዙ ጊዜ የሰው ወሬ አልሰማም ነበር። ያ ማለት እሱ ጥፋት እያጠፋ ዝም እለዋለሁ ማለት አይደለም። ግን ለአብሳላት ስል የምጋፈጠው ነገሮች ነበሩ። ለአብሳላት ስል እሱ የሚያደርጋቸውን ስህተቶች እያየው ባላየ አልፍ ነበረ ማለት ነው። እና ሴፍም ያ ትዕግስቴ እንትን ብሎት ያ ትዕግስቴ ማለት በቃ ያ ትዕግስቴ
ይከታተለኛል ተናለኝ ቅድም ጊዜ ሳወራችሁ ማለት ነው። ሴፍም ያንን ትዕግስቴን እስካሁን ድረስ ይወደዋል ማለት ምን ልበላችሁ፣ አደረገውም አላደረገውም ሴፍም ላይ ጥሎሽ ተጥሎበት ይሁን አይታወቅም። ግን እኔ ማንንም አላምንም ነበር። ሴፍና እኔ የምንጨቃጨቀው እኔ ባየሁት በአይኔ ነገር ነው። ሴፍና እኔ ለምንድን የኔን ምሳሌ ያመጣውልሽ? ማለት ብዙ ነገር እንባላለን። ትዳራችንን ለማሳጣት ብዙ ሰው ብዙ ነገር ይላል። ሩታ ለአንቺ መኪና አምጥቶ ነው ያስገዛልሽ አይደለ? ከዛም በኋላ ደግሞ የ400,000 ወርቅ ገዛ። ይሄንን ደግሞ ያቃጠላችሁ ሰዎች አሉ። ለምሳሌ በጓደኞቻቸው ብሩኬና አቤል እናንተ ፕሮግራም ላይ አልተገኙም። እዛው ሽሚት ሰፈር ነበሩ ያሉት ማለት ነው። አሁንም ይሄን ወሬ አምጥቶ የሚነግሩሽ እነሱ ከሆነ እመኝ ለትዳርሽ እንድትፋች የሚያደርጉት ጥረት ነው። እሱም በፍጹም እንዳታምኚ የሚያደርጉሽ ነገር ነው። ገባሻ? እንዴት ነው ሄርሜላ ለአንቺ ወርቅ ገዝታ የምትልክልሽ? በምን ሂሳብ ነው? ቆይ ሄርሜላ የ400,000 ወርቅ ገዝታ ለአንቺ በምን ሂሳብ ነው የምትልክልሽ? የማይሆነውን መጠቀም ብቻ ነው ያለብን። ወይስ እንዴት ነው? ቆይ ወይስ እኔ ብዙ ነገር ነው እያሰብኩ ያለሁት። በዚህ ወርቅ እሷን በቃ እንትን እያሉ ብዙ ነገር አሰብኩኝ። ቤተሰብ የምሬን ነው የምላችሁ። በዚህ ወርቅ አለ አይደለ እሷን እያታለሉ እያሰመጡ ቀስ አድርገው ጨዋታ ሊጫወቱ ነው ላለሁኝ። አብርሽ ደግሞ እግዚአብሔርን ብሎ ማለት እንግዲህ ሰው በውሸት እግዚአብሔርን ማለት የለበትም። እግዚአብሔር ማለት እኛ ኦርቶዶክሶች ወይም ደግሞ የጴንጤ ሃይማኖቶች አምላካችን ብለን ነው ምናምነው እግዚአብሔርም ማለት ነው። ስለዚህ ምንም ነገር ዋሹ፣ ምንም ነገር እኔ በራሴ ሲጀምር ማላ አልወድም በራሴ ማለት ነው። ግን ደግሞ ምምልም ከሆነ የአምላኬን ስም አልጠቅስም። በውሸት በፍጹም ማለት ነው። በእውነት ራሱን ለማስረዳት እውነት ብዬ ነው የምለው እንጂ እግዚአብሔርን ብዬ ፈጣሪን ስም አልጠቅስም ማለት ነው። ምን ልላችሁ ነው? ሁሉም በየሃይማኖቱ ምንም እንኳን ኃጢአተኛ ቢሆን ምንም እንኳን እንትን ቢሆን ማለት ነው በየሃይማኖቱ የማይምላቸው መማል የሌለበት ነገሮችን አሉ ብዬ አስባለሁ። ገባችኋል? ስለዚህ ሩታዬ እየማለልሽ ነው። እስኪ አንድ ድል ስጪ፣ ሌላ ቻንሶችን
እኔ ዛሬ ማለት ነው አብርሽን ብረግጠው አውቃለሁኝ። በቃ ብዙ ሰዎች እንትን ይቀበሉኛል የኔን ሀሳብ። ነገር ግን ሩታ ጋር ትንሽ ስተት አለ ብዬ አስባለሁ። ምን ልላችሁ ነው? እኛ ሴቶች ብዙ ጊዜ እኔ አሁን ለምሳሌ በባለቤቴ አድርጌ ልንገራችሁ። ለምሳሌ ሴፍ እንደዚህ ነው ብለው ይመጡና ይነግሩኛል። የሆነ ነገር የነገሩኝን ነገር እቀበላለሁ፣ የሆነ ነገር ደግሞ አልቀበልም። ከዛ ከተነገረኝ ሀሳብ ጋር እጣላለሁ ማለት ነው። ምን ልላችሁ ነው? ማንም ሰው አይሰማም እንኳ ብንል የምንሰማው ፓርት አለ። ሀዲቃ ሄጄ ንፋስ ነው ፀጉሬ እንደዚህ ጭርጭር አደረገው ማለት ነው። እና ማንም ሰው አንሰማም ብንል እንኳን እንሰማለን። ነገር ግን ወደ ውሳኔያችን ደግሞ ስንሄድ የሰማነውን ነገር አንወስንም። አእምሯችንን አብሰልስዬ እኔ በራሴ ማለት ነው አብሰልስዬ ነው የምወስነው። ምን ልልሽ ነው ሩታዬ፣ እባክሽን ያ ነጭ ቅማል መጥቶ የሚነግርሽ ከሆነ የአብርሽ ውድቀት የሚሰማ ነው። ያንቺን ትዳር የእሱን ትዳር መበጥበጥ የሚፈልግ ሰው ነው። ትላንትና በደስታሽ ቀን አልተገኘም። ያም ደግሞ የሆነ የፀጉር ቅማል ቡራ የሚባለው መቶ ከተናገርሽ ወይም እነሱ ሰው ልከውልሽ ከሆነ እመኚኝ፣ እነሱ ውሸታሞች ናቸው። አሁንም ቢሆን ነገር ትክክለኛው ስለወርቁ ትክክለኛው መረጃ ያለው መረጃ አንድ ጨምርልኝ ከቶኑ መቅጣት ያለበት አቃላ እኮ እንደ አማራጭ አይደል? ማንም ስለማይቀጣው ሌሎቹ ትቀጣለን። እሺ እሺ፣ ዱቄት፣ ሻምፖ፣ ውሃ አድርግና ፀጉርህ ላይ አፍስስ። እንዴ በ5000 ብለሻለሁ። ምን አገባኝ? መርጠህ ተቀጣ። ቢያንስ ከሺ በላይ በጭንቅላት እኮ። እሺ መሸነፍ የለብንም። ቅጣቶቹን እየሰማችሁ ነው አይደል? መሸነፍ የለብንም። ምንም አያመጣም። እኛን ዘቀዝቋለን እዛ ጋር። አሁን እኛ ነው ማግኘት ያለብን። ታታባርኩ ይችላል። ምንም ከተጋገዛችሁ ምንም አይመጣም። በቃ ይሄ ነው ጩሁ። በቃ ከተጋገዛችሁ ምንም አይመጣም። ፋሚሊ ኮፕሊንግ ሼር ነገር ሲሰጥሽ ያስባል ስላሰብን ነው። በዚህ ስጦታ ሰርፕራይዝ ማድረግ ቂምን ያስረሳል፣ ቅሬታን ያስጠፋል፣ ያንን ይቅርታን ይፈጥራል። ያንን አስበን ነው እኛንን የወርቅ ያለ ብለን እየጮህንበት ማለት ነው።
ሄርሜላ በምን መንገድ ነው ለአንቺ ወርቅ አምጥታ ኢቨን የወለድሽ ቀን ራሱ ጁስ ነው ይዛልሽ የመጣች ደሜ ወደ ጭንቅላት እሺ ሼር አድርጉ ደብርታ 3 ወርቅ 400 ሺህ ወርቅ ይዛልሽ ማርያምን ደብሉ ሲመጣ ካልተጠቀምን እንከስራለን። ሰማችሁኛ? ደብል ነው ተጠቀሙ። አሁን አድርጉት። ታፕታፓሩ እነሱ ባርኩ ታርጉት እየሞሉት ስለሆነ ነው ልዩነታችን። አሁን አድርጉት። የፈጠነ ይወሰንበት እንዘናጋ። ታፕታፕ ሼር እናድርግ። ይወሰንበት። ደብል ነው እንሂድ። አሁን ካልተጠቀምነው ከሰረን እንሂድ። ደብል ነው ተጠቀሙት። በሁለት ያባዛልናል። በራሴ ሀሳብ እንግዲህ እኔ ይመታ ሼር ይደረግ ይመታስ ደብል ነው እንጠቀመው። ማርያምን እንሂድ። ከሆነ በጣም እያሉ ነው። አይረብስ ውሸታሞች ናቸው። ያሰው አላምንሽ እንዳለኝ አይው አይኔ የቀለው ለምን ይመስላል? ደብል ነው በቃ ጉር ነው። ምን ነው እግዚአብሔር ደብሉን ካልተጠቀመን በቃ ጉድ ሆነን እንቀጣለን። ማርያምን ሲሉ ታንተስ ማሚ በውሸት ማለት አገዟዙ ተቀጥቷልሽ። ግን ያ እንደዚህ እውነት የሚናገር ሰው እናበረታታለን። ማርያም ብለው ቢሙሉ ተጋገዙ። እግዚአብሔርን እንሂድ። እኔም አላምና ደብል ሳፕ በቃ ጨርሰዋል። የብሩክ ፋሚሊዎች ጨርሰዋል። ፋሚሊ ይሄ የኛ ሰዓት ነው ማለት ነው። ማርያም ለነሱ ምንም አይደለችም ማለት እና አቅማችን ይታወቃል። ምንም አይመጣም። እና በአጠቃላይ ግን ጨርሰዋል። ፋሚሊ አሁን እንጠቀም። አይታይም እንዴ? ኔትወርኩ አይታይም ነገሩ። እውነት ግን ከሆነ አንቺ በላይ እኛ ሂሳብ ነው